አርጀንቲና እንደ ሀገር የጥቁሮች ጠላት ጨፍጫፊ ጥቁሮችን ያጠፋች በታሪክ ውስጥ ነች የመር ነች። በዛ ላይ ደግሞ ኢቭን ጀርመኖቹ ሁላ ተሰደው ያውላ ሚሊዮን ህዝብ ጨፍጭፈው ሲመጡ የደበቀቻቸው ስማቸውን አልጠራውም የፓርቲያቸውን ስም ተሰብስበው አርጀንቲናን የተደበቁት የጀርመን ጀነራሎች ራሱ ምናምናምና በደንብ ጥቁሮቹ እንደ ስሌቭ አርጋ ተጠቅማ ከዛ በኋላ ደግሞ በባህል ውስጥ በጭቆና ውስጥ እስካሁን ድረስ ለጥቁሮች ዘረኞች ናቸው አርጀንቲኖች እንደምትመለከቱት አይደለ ብዙ ጊዜ አሁን እንደዛ ናቸው። ያው የእግር ኳስ ክለብን ለመደገፍና ከአርጀንቲና ይልቅ በቃ እስቲ ፈረንሳይ ልደግፍ አልኩኝና ካስ ትዝ ሲለኝ ፈረንሳይ ማለት ከ30 ሀገር በላይ ኮሎናይዝ ያደረገች ማስከር የአልጄሪያው ማስከር አልጄሪያ ላይ ያደረገችው ማስከር መድኃኒዓለም የሚቆጠረው ማለት ነው። በየቦታው ያረደችው ሰው ኮሎናይዝ ለማድረግ በየሀገሩ ማለት ነው ያደረገችው የጨፈጨፈችው ሰው መድኃኒዓለም የሚቆጠረው ማለት ነው። ስለዚህ ከቪየትናም እስከ የጨፈጨፈችው እስካሁን ድረስ በማሊ ላይ በነገዛቻቸው የቀድሞ ሀገራት ላይ የምትሰራውን ግፍ አሁንም ጭምር ሳሰበው ተዝብል በቃ ሌላ ሀገር ልምረጥ ብዬ የሮናልዶን ሀገር ፖርቹጋል ምርጥ ላረክስ ለካስ ፖርቹጋል ትዝ ሲለኝ የባሪያ ንግድ ከፍተኛ ባሪያ የሸበቸበች በመርከብ ከ5 ሚሊዮን እስከ 6 ሚሊዮን የሚቆጠር ባሪያ በአትላንቲክ ስሌቭ ትሬድ ላይ ማለት ነው። የአትላንቲክ ስሌቭ ትሬድ ላይ ዋና ቸብቻቢ ፖርቹጋል ነበረች ትዝ ሲለኝ። ፖርቹጋልም በፍጹም እንደው ፖርቹጋል ባይዘ ኢትዮጵያ መታስ በጣበጥ ብዙ ሰው ስጋል ምናምን ነበር። እሺ እግረ መንገዴ ላስታውሳችሁ እንግሊዝንም ልደግፍ ነበር። ወደ አፍሪካ ልምጣ እስቲ እነ ሞሮኮ ጋር ብዬ ደግሞ ትዝ ሲለኝ እነ ሞሮኮ ማለት ነው የባርበሪ ስሌቭ ትሬድ ታውት ቱርክ ማለት ነው። በአንድ ኢንሲደንት ላይ ይኸውላችሁ እኛ አሁን ያወራሁላችሁ አንዳንድ ስፔሲፊክሊ ያወጣው ነው። እሺ ካረጉት መጥፎ ነገር ውስጥ ቱርክ ማለት ነው የአርመንን 1.5 ሚሊዮን የሚቆጠሩ ንጹሃን ህፃናት ሰዎችን ጭፍጭፍ አርጋ አርመኖች ኢትዮጵያው ላይ ተሰደው መጥተዋል። በእነሱ ከመጨፍጨፋቸው ብዛት በአለም ላይ ነው የበተነቻቸው ማለት ነውና የቱርክ መድኃኒዓለም ብዙ ነው። የቱርክ ማጥፋት አያልቅም። ቤልጂየም ተጉት እነ ሊዮፖልድ ባይዜ ኮንጎ ላይ ብቻ አንድ ሀገር ታሪክ ነው። እሺ ምን ነገራችሁ ኮሎናይዝ ታረክ ኮንጎ ላይ ከ5 ሚሊዮን እስከ 10 ሚሊዮን የሚቆጠር እጽዋትን ንጹሃን ጭፍጭፍ አርጓል። ይሄ ጭፍጭፍ ስላችሁ ጭፍጭፍ ነው። የኮንጎ ደግሞ ማለት ነው እንደ ዘመቻ ነው ያጠፋው። ጭፍጭፍ ነው ያደረጋቸው። ሩቅ ምስራቅ ልሂድ ብዬ ወደ ጃፓን ጎራብል ጃፓን ለካስ የሰው ልጅ በህይወት እያለ ቆዳ እየገፈፈች በሁለተኛ ዓለም ጦርነት የቻይናን ህዝቦች እንደንትል ስትመራመር የነበረች ነው። ያው የጀርመን ነው በሁለተኛ ዓለም ጦርነት ጭካኔ የሚወራው እውነት ነው። የጀርመን ሆሎካስት 6 ሚሊዮን ምናምን ህዝብ ጨፍጭፏል ምናምንና የጃፓን ይረሳል። ጃፓን እንዴት እንዳይጥ የሰው ልጅን ስትመራመር የሰው ልጅ ነፍስ ስትጫወት እንደነበረ በሁለተኛ ዓለም ጦርነት ስታጠፋ እንደነበረ ስጨፈጭፍ እንደነበረ ማንቹሪያ ውስጥ ገብታ አንረሳም ለማለት ያለው ምን ልላችሁ ነው። ክለብ እንደ ኳስ ክለብ ተደግፉታላችሁ ወይ ለሜሲ ብላችሁ ወይ ለክለቡ ብላችሁ እንጂ መታችሁ አርጀንቲና ዘረኛ ናት ምናምን ልትሉ አትችሉም። በታሪክ ውስጥ ብንሄድ አሁንም ብንሄድ እኚህ የምትመለከቷቸው እንዳለ ሀገራት ዓለም ላይ የዘረኝነት ጥቃት የሚያደርሱ ሌሎችን የሚደቁሱ የሌሎችን ንብረት የሚዘርፉ ዘራፊ ሀገራት ናቸው። መምረጥ አይቻልም። ኢትዮጵያም ላይ ብንመጣ ሰዎች እንደ ሸቀጥ የሚሸጡበት ሀገር የነበረች ሀገር ነች። አሁንም የሰው ልጆች በዘረኝነት የሚጨቆኑባት የሚገደሉባት ሀገር ነች። ለአውትሳይደርም ዘረኛ ነን፣ ለውጪ ይመጣል ለኪኔም ዘረኛ ነን። ዘረኝነት አለ። አዎ ሌቭሉ ይለያያል። አዎ ይለያያል። ነገር ግን ደግሞ እንደ ሲስተም እንደ ሀገር ከቆጠር ነው ደግሞ ልናወራ አንችል። ስለዚህ ሜሲን ለማጥቃት ብላችሁ ተረት አትፍጠሩ ለማለት ያለው አዲስ ተረት የማይታወቅ ነገር የለም። ይመቻችሁ።